አትሌት ገለቴ ቡርቃ የደረሰባትን ከፍተኛ የገንዘብ ጉዳት ለመካስ እንድትካስ ሊወሰድ የሚችለው የህግ አካሄድ ምንድነው? እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንግዲህ እንደሰማችሁት ታሪኩ እጅግ ልብ የሚሰብር ነው። አትሌት ገለቴ ቡርቃ አምና ውክልና የሰጠችው የቀድሞ ባለቤቷ ያንን ሁሉ ቤትና መኪና ሽጦ ጠብቋታል። ያንን አስመልክቶ ከሶስተኛ ወገኖች ጋር ንብረቶቹን ለማስተላለፍ ያደረገውን ውል ለማስፈረስ የተወሰነ አስቸጋሪ የሚያደርጉ ሁኔታዎች አሉ። ያም ግልጽ የሆነ የመሸጥ የመለወጥ ስልጣን ስለተሰጠውና ምናልባትም ግለሰቡ ጉዳዩን ተጠንቅቆ ንብረቶቹን ወደ ራሱ ያላስተላለፈ ስለሚመስል ነው ከንግግሯ። ከዛ አንጻር አንድ ተወካይ በተሰጠው ስልጣን መሰረት ውል ከፈጸመና ውሉ በሚፈጸምበት ሰዓት ምንም አይነት የፈቃድ ጉድለት የለም እስከተባለ ድረስ አትሌት ገለቴ ቡርቃ ወይም ሌሎች ወካዮች ያ ነገር ይፍረስልኝ ማለት የማይችሉበት ሁኔታ ነው ያለው። ይህን በፍትሐ ብሔር የውክልና ሕጉ ላይ ተመልክቷል። ነገር ግን አትሌት ገለቴ ቡርቃ የደረሰባትን ከፍተኛ ኪሳራ የምታገኝበት አካሄድ አለ። ያም ደግሞ ያለ አግባብ 50% ቢያንስ የጋራ የባልና ሚስት ንብረት ናቸው እንኳን ቢባል የሚገባትን 50% እንዳታገኝ በማድረጉ ከዛም አንጻር ግለሰቡ ላይ ክስ አቅርቦ የደረሰውን ጉዳት እንዲከፍል ማድረግ የሚቻልበት አካሄድ አለ። ይሄ ንብረት ደግሞ ሙሉ ለሙሉ ከጋብቻ በፊት የተፈራ ነው ከተባለ የባሰ የጉዳት ካሳዋን መጠየቅ ስለምትችል በዚህ አግባብ በበኩሌ ነፃ የጥብቅና አገልግሎት ለመስጠት ፈቃደኛ መሆኔንም መግለጽ ፈልጋለሁ። መሰል ጠቃሚ መረጃዎች እንድታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ።